በመሰል ላይ የምትመለከቱት አምሳ አለቃ መምህር አርበኛ ታረቀኝ አሸብር ይባላል። ፋኖን ለማገልገል ወይም በፋኖ ትግል ውስጥ ጉልህ ሚና ያለው ሰው ነው። ያው በግብርናው ሙያም በጣም ወጥ የሆነ ምንም ያቅተው ነገር የሌለ ሁለገብ የሆነ ፋኖ ነው የምትመለከቱት። እንግዲህ አድማጮቻችን፣ ተመልካቾቻችን እና አምሳ አለቃ ታረቀኝ አሸብር ማለት ተዋጊ ነው፣ አዋጊ ነው፣ ቀስቃሽ ነው፣ አነሳሽ ነው። ያው መንግስትን ለመጣል ከፍተኛ ሚና ተጫወተ ያለ ግለሰብ ነው። ግን እንደ ግለሰብ አይቆጠርም። የመምህርነት ሙያ ነበረው። ለ7 አመት የመምህርነት ሙያ፣ ለ5 አመት በመከላከያ ሰራዊት፣ 1 አመት በጀነራል አሳምነው ጽጌ የልዩ ኃይል ማደራጀት ዋና አደራጅና የመጀመሪያው መስራች ሆኖ ሲያገለግል ቆይቷል። ዛሬ ደግሞ እምቢ ለአማራ ሞቴን ለአማራ ብዬ ወጥቻለሁ፣ ቤቴን ትቻለሁ፣ ስራዬን ሁሉ ይሄን ሁሉ ደሞዜን ትቼ በዱር በገደሉ አማራ ነፃ ለማውጣት ደፋ ቀና እያልኩ እገኛለሁ የሚል ይህን ሁሌ ይናገራልና አሁን ደግሞ አርሶ አደሮችን አንዳንዴ ሲንቀሳቀስ የሚያገኛቸውን አርሶ አደሮች እያገዘ በእርሻ ባጨዳ በራይ የተለያዩ ስራዎችን እያገዘ ይገኛል። እስቲ ደስ ብሎ ሰዳችሁና አንዳንድ ነገር ከሱ ጋር ደግሞ ያለውን ተሞክሮ እንዲያካፍለን ለየትኛውም አካባቢ ፋኖ ተሞክሮ እንዲሆን ያው እሱን ለማግኘት እንጥራለን። 50 አለቃ ታረቀኝ አሸብር በመጀመሪያ ፈቃደኛ ሆነው ለኢንተርቪው ስለቀረቡልን ከልብ እናመሰግናለን። እንደው ስለአንተ ብዙ ነገር ይነሳል። እስቲ መጀመሪያ ስምህን አስተዋውቅና በፋኖ ትግል ውስጥ ያለህን ሚና፣ ያለህን ተሞክሮ፣ ያለህን ነገር ሁሉ እስኪ እንደው እንትን ለማውራት ሞክር። ማጭሯን ትንሽ ወደ ላይ በላት። ትክሻ ያጋት ማጭሯን። አዎ አመሰግናለሁ መቶ አለቃ የቆየ። እንግዲህ እኔ ለእናንተ የምለው የለም። ያው ታውቁታላችሁ በሀገራችን ላይ የመጣውን እና እየደረሰ ያለውን ፈተና እኔ ብቻ ሳይሆን ማንኛውም ማህበረሰብ ሕፃን፣ አዋቂ፣ ሽማግሌ ሳይል ወጥቶ በነቂስ እየታገለ ይገኛል። እኔም የተከበረ ሙያዬን እናቴ አስተምራኝ ነበር 7 አመት እንዳገለገልኩ ትቼ ወጥቼ ከዚህ መንግስት ጋር ገጥሜ ይገኛለሁ። አሁንም እኔ በትግል ብቻ አይደለም የኖርኩበት ዓለም ብዙ ነው፣ ተናግረዋል። ይኸው እዚህ አካባቢ እያረስን እንዋጋለን፣ እየተዋጋን እናርሳለን። ግብርናውን ትተን ጦርነት የለም፣ ጦርነቱን ትቶ ግብርና የለም። ሁለቱንም በጥምር እያስኬደ ይገኛል የአማራ ህዝብ። ማንኛውም አርሶ አደር ማህበረሰብ ከኛ ጋር ሆኖ እያረሰ እየቆፈረ እየተዋጋ ይገኛል። ስለዚህ እኔም ወንድሜ የዚህ አጋጣሚ ስመጣ ድክም ብሎ ታገኘሁትኝ። ይሄው አሁን ከሱ ተቀብዬ ማጭዱን አፈር አባቱ እያበላሁት ነው። አጨዳ እንደምታይ በጣም አንዳንድ ሰዎች ምን ይላሉ? የአማራ ህዝብ መላው ጠበንጃ ይዞ ጠበንጃ ያለው ጠበንጃ፣ ማጨድ ያለው ማጨድ፣ ገጀራ ያለው ገጀራ፣ መላው ህዝብ በጦርነት መሳተፍ አለበት ይላል። እና እንደው አንተ ከዚህ አንፃር ግብርና ከሌለ ግማሹ አራሽ፣ ግማሹ ተኳሽ፣ ግማሹ ቀዳሽ ካልሆነ እንደው እንደ ሀገር ይሄ አበባል ምን ይመስላል? አዎ ይሄ አበባል አራሽ፣ ቀዳሽ፣ ተኳሽ ነጋሽ ነን ብሎታል አርበኛ ዘመነ ካሴ። ስለዚህ እውነት ነው። ማንኛውም አርሶ አደር ማረስ መቆፈርና መዋጋት አለበት። እየተዋጋ እያረሰ እየቆፈረ ነው። እኛም ይሄው እያስኬር ነው እንገኛለን። ይሄ መንግስት መጨረሻው ደርሷል፣ አልቋል። አላለቀም እንዳይመስላቸው ግን በሁል ጊዜም ቤተክርስቲያን ጦም ማደር የለባትም። ፖለቲከኞች ሁሌ ቤተክርስቲያን ማስተማር አለባቸው። ያልነቁና ያልተነሱ ካሉ እንዲነሱና እንዲነቁ በፍጥነት መቅደም አለብን። መቶ አለቃ የቆየ አንተም ያው የምታደርገው ስራ በጣም አይገኝም። ይህንን ስራ በርትተህ እንድትጠነክርበትና ወደፊት ያንተን አርያ ተከትለው ሌሎችም እንዲጓዙ መልእክቴን ማስተላለፍ እወዳለሁ። ሌላ አንድ ጥያቄ አጭር ጥያቄ ነው። አሁን ፋኖ በመላው አማራ አለ። በመላው አማራ በየትም አካባቢ ብትሄድ ፋኖዎች አሉ፣ ታጋዮች አሉ፣ ጀግኖች አሉ። ለሀገራቸው እየተዋደቁ ነው። እንደው ያንተን ተሞክሮ ገበሬውን ከማገዝ አንፃር፣ አርሶ አደሩን ከማገዝ አንፃር በያሉበት አካባቢ እስቲ ትንሽ መልእክት አስተላልፍ። ማንኛውም የፋኖ አባላት የአማራ ፋኖ ብሔራዊ ንቅናቄ አባል የሆነ ሁሉ ግብርናውን ከጎን ሆኖ እንዲያበረታታና እንዲያጠናክር ግብርናውን ወደፊት እንዲያራምደው። ይህ ጦርነት የመጣ አብይ አህመድ ማዳበሪያን እዛ ላይ ሰቅሎት ነበር። የአማራ ፋኖ ትግል ሲጀምር ግን ወርዶ ይሄው 2000 3000 አስገብቶታል። ማንኛውም ታጋይ ከግብርናው ጎን እንዲቆም መልእክቴን በአጽንኦት በጥብቅ አስተላልፋለሁ። መቶ አለቃ
አመሰግናለሁ። አመሰግናለሁ። አምሳ አለቃ ታረቀኝ ለሰጠህ ማብራሪያ ከልብ አመሰግናለሁ። መልካም የሥራ ቀን ይሁንልህ። እናመሰግናለን።